በል እንግዲህ በዚህ የተጫወት ብቻዬን ነው እንዴ የምጫወተው? ስራ ትቼ ታዲያ አንተ እዚህ ቆሜ ላጫወት እንዴ? ዝም ብለህ ተጫወት። ዝም ብለህ ተጫወት። በስያማቼ አልጣህ መጥቼ እንዴ ምንን አስመልክቶ ነው? ግጥሙስ ምንድነው? አለባበስ የተሽቀረቀርከው? በዓል ነው እንዴ? ገና ነገር አይደል እንዴ? በዓልን ከዋዜማው ጀምረ አቀባበል ማድረግ አለብህ። መንፈሱን ቀድመ መጥራት አለብህ። መንፈሱን መጥራት ሙሌ ምን ነው? ሌላ ልምምድ ውስጥ ገባህ እንዴ? በስ እንደሱ አይደለም። እንደዛ ለማለት ፈልጌ አይደለም። የበዓሉን ዋዜማ የበዓሉን መንፈስ ለማለት ፈልጌ ነው። በስ እስኪ አይተት ምንም አይሸትም። ምንም አይሸትም። አንተ ምን ይሸታል? የበዓሉ መንፈስ፣ የበዓሉ ሽታ፣ የበዓሉ ጠረን ነው የሚሸተኝ። አይሸትም? ድሮም አንተን ሰው ብዬ መውራቴ። ለነገሩ እንዲሸትህ መጀመሪያ መመረጥ አለብህ። ኧረ ስታሸተው ኑራ የኛ ተመራጭ። ለማንኛውም እስኪ ለበዓሉ ድምቀት ሲባል አንድ ሲንግል ጋብዘኝ። መቼ ነው አንተ አምልጦ ልጋብዝ የሚል ቃል ካፍ የሚወጣው? ዘመኑ ሲለወጥ እንኳን አትለወጥም። ዘመኑ የሚለወጠው ሆኖ ነገር አንድ ቀን አለ። ምን ያስቸኩለኛል? ባይሆን ነገ ከዘመኑ ጋር ተለውጬ ጋብዘ ይሆናል። ዛሬ ግን የዓመቱን የመጨረሻ ግብዣ ጋብዘኝ እስኪ። ሙሌ ስታውቅበት። እሺ በል እዘዝና ጠጣ። ዝኔ ኧረ ፍጠን የዓመቱን የመጨረሻ አስደስተን እስኪ። ጠጡ ቤተሰብ ጠጡ። እየጠጣን ነው። ዝኔ እንጠጣለን። ዝኔ ጠጡ። ዛሬ ምንም ሀሳብ የለም። ዛሬ ጠጡ። ሂሳብ በኔ ነው። ምንም እንዳታስቡ እሺ። ጠጡ። ምንን አስመልክቶ ነው ዛሬ ባንተ የሆነው? ምንም ያስመልክቶ አንተ ምን አገባ? ጠጡ አለ በቃ። አቤት ሙሌ፣ የሰው ገንዘብ ስትወድ ምን ውለታ አስበው እንደሆን ሳታውቅ ነው እንዴ ዝም ብለህ የምትጋተው? ውለታውማ ቀድሞ ዋለልን። ጠጡ ብሏል። ጠጣ። ኧረ በሴኔ ምንም ውለታ ምናምን አላሰብኩም። በቃ ይኸውልህ የአዲስ ዓመት የዘመን መለወጫ እቅድ ከቤተሰቦቹ ጋር ከበድ ያሉ እቅዶች አቀድ። በዛ ደስ ብሎኝ ነው። ደስ ነው። ጠጡ በቃ። ዝኔ ምን ሆነ ነው? አንተ ትልቅ ሰው አይደለ እንዴ? በዚህ እድሜ እንደ 7ኛ ክፍል በዘመን መለወጫ እቅድ ታቅዳለህ እንዴ? ትልቅ ሰው አይደለ? ሂድና ድራፍት ጨምርልን። እሱ ነው የሚያምርብህ። በሴ ሰውማ በእቅድ ነው መኖር ያለበት። እንዳንተ አይነት ተጽዕኖ ፈጣሪማ እቅድ ሊኖረው ይገባል። ምን ነው በሴ አንተ ሮል ሞዴል ነኝ ምናምን ትልል እንዴ? እውነትን ነው ዝኔ። ሐሳብህ ትንሽ ዴብዝ አለው። አሪፍ ቀላል ሰው አድርገኸኛል። የሚገርማችሁ አሁን ወደዚህ ከመምጣት በፊት መንገድ ላይ እያለሁ ምን እያቀድኩ እንደነበር ታውቃላችሁ? ስለመለወጥ ባሬን በአዲሱ ዓመት እንዴት መለወጥ እንዳለብኝ እያቀድኩ ነበር። አሁን እኮ መገጣጠሙ ገርሞኝ እኮ። በጣም ቆንጆ ነው። በጣም ቆንጆ ነው እንዴ! እቅድማ አስፈላጊ ነገር ነው። ትክክል። ምን አቀድክ ለመሆኑ? በአዲሱ ዓመት የዋ ሩሩ ሆደ ባሻ ለመሆን አቅጃለሁ። ዓመቱን ሙሉ ማልቀስ ነው እቅድህ ማለት ነው? ተው እንጂ በስመ አብ። ምነካ ገና ለገና አንተ እቅድ የለህምና የሰው እቅድ ማጣጣልህ ነው እንዴ? አንተ ማን ነው እቅድ የሌለው? እቅድማ አለኝ። ቢኖርማ እንደዚህ አትናገርም። የት አለ? እስኪ አምጣው እንስማ። እውነት በሴ እቅድ ያንተ ምንድን ነው? እቅዴማ አሁን አልነግራችሁም። የለህማ። አይ ነው ሰሞኑን አሳውቃችኋለሁ። ለምን ዛሬ ነው እቅድ እንዴ? ዛሬ ነው ማቀድ እንዴ? ወዴት ነው? ምንድን ወዴት ነው? እቅዴ ላቅዳ። ፈጣሪ ከተል ሂድ አቅድ። ዘመቻ ሜዳ አስመሰልከው። ምን ነው ይልቅ ቱቦ ውስጥ እንዳታድር የነፃ አገኘው ብለህ። ችግር የለም ቤቴ ነው ማድረው። በስ አታስብ። ለዚህ ዝኔ ጨምርልኝ። ደግም ዛሬ ዝኔ ትልቅ ነገር አስተማረኝ። ተማሪ ካለ ሁሉም ቦታ አስተማሪ አለ አይደል የሚባለው? ያው እንደምታውቀው የኔ ጭንቅላት ደግሞ ክፍት ነው። የሰጠሁን ወዲያው ነው ለቀም የሚያደርገው።
የልጅ ጭንቅላት በለው ጥሩ ነገር ሲያገኝ ጋማ ነው የሚለው። ለማንኛውም ለአዲሱ ዓመት እቅድ ላቅድ ነው ግድ ነው። a goal without a plan is just a wish ይላል። አሁን ለጊዜው ስሙን ልጠቅስልህ የማልፈልገው ፈላስፋ። በነገር ላይ እቅዴ ውጥኑ እንደተጠነሰሰ ላንተም ማሳውቃለሁ። ይሄው ውይ እኔ ነገር ረስቼው እንኳን አደረሰ። ሁላችሁንም እንኳን አደረሳችሁ። አጥፊ ድምፁን እባክሽ ድምፁን። ሶሪ በስ እየረበሽኩ እንዴ? ቀላል ረበሽኝ። ይቅርታሽ። እንዴ አጥፊው አልኩሽ አይደል? ቀንሽልኝ ወደዛ። ይሄው አጠፋውልህ አይደል እንዴ? ስልኩን ማን አለሽ? ይሄን የምታመነዥጊውን ድምፁን ቀንሽልኝ ነው እኮ ያልኩሽ። ችፕስ እኮ ነው ታዲያ። እንዴት ልብላው? ቢቀርብሽስ ባትበይው። እኔ ቤት በኩል አቅድ እቅድ ታዲያ የምን እቅድ ነው? እቅድ ነዋ። እሱማ እቅድ መሆኑ ገብቶኛል። አይነቱን ነው ያልኩ። የግል እቅድ የግል ነው። አሃ የግል እቅድ እኔን ያላማከለ እቅድ ማለት ነው። አዎ እስካሁን አንቺን አላማከለም፣ ግን ይሄን ልጨርስና አንቺን ያማከለ ሌላ እቅድ አቅዳለሁ። በተናጥል ማሰብ ጀመርን ማለት ነው። በስዬ ማን አሰበ? እቅድ እኮ ነው ሂሩቴ፣ ፕላን ያው ነው። መቼም ሳታስብ አታቅድ። ውይ ሂሩቴ፣ እኔ ደግሞ እንደሱ አይደለም። መጀመሪያ አቅጄ ከዛ በኋላ ሳስብ ነው የሚቀልኝ። አረ አስብ። ማን ነው አቅድ? ጥሩ ነው። አቅጃለሁ እኮ ማቀድ እኮ አቅጃለሁ፣ ግን ያፈጻጸም ስትራቴጂውን ማውጣት ነው የከበደኝ። እንዴ አፈጻጸም የሌለው እቅድ ማሸሞረሽ ነው። አያምርብሽ ነው ሙቻ አያምርብሽ። ምንድን ነው አንቺ እንደሞላለ ሰው እግርሽን ዘርግተሽ የምትኮረሽሚው? አንቺ እቅድ የለሽም እንዴ? የአዲስ ዓመት እቅድ የለሽም? አንተ እቅድማ አለኝ በስዬ። መሰለ እቅዴ ኪሎዬን መቀነስ፣ ሽንቅጥ ማለት እውነት። አፈጻጸም የሌለው እቅድ ማሸሞር ነው። ምን ለማለት ፈልገ ነው ሂሩቴ? ክብደት ለመቀነስ እኮ ስፖርት እንጂ እቅድ አያስፈልገውም። በዛ ላይ ደግሞ አሰስገሰሱን እየከተቱ መሸናቀጥ የለም። ታዲያ ስፖርት ለመስራት እኮ እቅድ ያስፈልጋል አይደለም እንዴ? ምን እቅድ ያስፈልገዋል ደግሞ? ለመሮጥ በጠዋት ተነስተሽ መፈርጠጥ ነው። እቅድ ታባክኛለሽ እንዴ? ቆይ አንተ እቅድ ምን ቢሆን ነው እንደዚህ ያመጻደቀ? እሺ ሂሩቴ፣ የአዲሱ ዓመት እቅዴ ምንም አይነት ስህተት አለመስራት። ሮትን እንዳይልሽ ጨረሽው ሳቁ። ምንድነው የሚያስቅሽ? ምንድነው የሚገርመው? አይ ምንም እንዲሁ ገርሞኝ ነው በስዬ። አብራሪው እንጂ ምክንያታዊ ነኝ ትይኝ የለ? አስረጃ። ምክንያታዊማ ነኝ በስዬ እኮ አስረጃ። ምንድነው ምክንያትሽ? ያው በህይወት ስንኖር አነሰን በዛ ስህተት መስራታችን አይቀርም። እናማ ስህተት ላለመስራት ማቀድህ ራሱ ስህተት ነው እያልኩ ነው በስዬ። ሌላ እንደው ነገር ማመናፈስ ስትወጂ። እውነቴን እኮ ነው በስዬ። ሞት እንደዛ ከመሰለ ደግሞ በርታ። እንግዲህ እቅዴ ስህተት አለመሆኑን ደግሞ በተግባር አሳይሻለሁ። ኖሬው ይቅና። አሜን። ይቅና በስዬ። ኧረ በፈጠረሽ እንዲህ ዛሬ ነው እንዴ ተለቀቀልሽ? ወይ ደግሞ ሳልነግር በስዬ አባዬ በዓልን እኛ ጋር ናችሁ ብሏል። እሺ እኛ ጋር ናችሁ ማለት? ጠዋት ልጆቹን ይዘን ሄደን እዛ እንውላለን። ማን ያለው? አባዬ። ኧረ ዝም በይው። ምን ዝም በያቸው እንዴ? ለምን ሲባል እኛ የራሳችን በዓል የለንም እንዴ? ቤታችን እናከብራለን። ምን አተን ነው ንቀት ነው ኑና እኔ ጋር ቀላውጡ የሚሉት? በስዬ ደግሞ አሁን ንቀትን ምን አመጣው? ቤተሰቦቻችን ናቸው። ምን አለበት በዓልን አብረናቸው ብናሳልፍ? ላንቺ ነው ቤተሰብነታቸው። ምን አይሆንም ካሉ ደግሞ ይምጡና እዚህ አንድ ላይ ተሰብስበን በዓሉን እናክብር እንጂ እኔ ምን አጥቼ ነው በበዓል ልጆቼን ይዤ ሰው ቤት የምቀላውጠውና የምንከወከው? በስዬ እዚህ እንድናከብር ነው የፈለግኸው? አዎ። ከምር ነው? አዎ። ምንድን ነው? እርግጠኛ ነህ በስዬ? እዚሁ ብናከብር ይሻላል? በደንብ ይሻላል፣ እርግጠኛ ነኝ። ምንም እንኳን አመቱን ከአባትሽ ጋር መጀመሩ ጥሩ ባይሆንም ቅዴም ውስጥ ባይኖር እዚሁ ተሰብስበን ብናሳልፍ ይሻለኛል። አረ አዎ። እሺ በቃ ጥሩ።
ነገ በጧት ተነስተ ሄደ በገስተት ገዛ እንደውም ኦንላይን አይቻለሁ። ምን የመሳሰሉ በጎች እንዴት እንደሚያምሩ ላይቭ ገብተው ነው በስዬ ቢቅንት ልሳቅ። አይ በስንቱ ቅጣው። ለማንኛውም ማይሆን ነገር ይዘህብኝ እንዳትመጣ። ሐሳብ አይግባሽ። ምን ተሰኖት ይሩት እኔ በስንቱ ቅጣው። ስሚ በግ እንደ ሙዝ እየላጥኩ እየበላሁ ያደኩ ልጅ ነኝ። ሐሳብ አይግባሽ። ምን የመሰለው ነው ማጅርጬ ይዤልሽ የምመጣው። ጥሩ ለማንኛውም ደህና ደር። ደህና ደሪ። ደህና ደር። ሂሩቴ ጀመረ በስ ሂሩቴ ሳተኝ ምንድነው? እሺ የቅዴን ያፈጻጸም ስትራቴጂውን አብረሽኝ እንድታናድፊኝ ነው። በስንቱ እስቲ ተወኝ። እኔ ነገ ብዙ ስራ አለብኝ። ደክሞኛል። ልተኛበት። አጨቅጭቀኝ። ደህና ደር። ደህና ደሪ ሂሩቴ። አንድ ያፈጻጸሙን እኮ ብታግዢኝ አመቷን ፏ ነው እኮ የምልልሽ። በስንቱ ቅጣው ወይ ሂሩቱን ተስኖት ብተኛ ይከፋል። ያን ያለ አይከፋኝ። በቃ ተወኝ። ጎሽ ብተኛበት። ተኝ በቃ ተኝ። ይበቃል። አለቀ። ዋናው ማቀዱ ነው። ጭራሽ አላቀዳል አይደል እንዴ? አፈጻጸሙ የት ይሄድብኛል? እንደምን አደራችሁ ቤተሰቦቼ። እንዴት አደርክ በስዬ? እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል በስንቱ ቅጣው። እንኳን አብሮ አደረሰን በስዬ። እንኳን አደረሳችሁ እንዴ ልጆች? እንኳን አደረሰ። እንኳን አብሮ አደረሰን ልጆቼ። አባ ዛሬ አያታችን ቤት ነው የምናከብረው። የምን አያት? ቤታችን ነው የምናከብረው እንዴ? ትላንትና እኮ እንዳትቀሩ ብላ አስጠንቅቀውናል። ሀሳብ ተቀይሯላ። እኛ ቤታችን ነው የምናከብረው። ከፈለጉ መተው እዚህ ከኛ ጋር ማክበር ይችላሉ እንጂ እኔ ምን ቦጣኝ በበዓል ምድር ሰው ቤት ምን ጦሎጦሎ። በቃ ይሄን አመት በዓል በፍርፍር ነው የምናከብረው። ምን አልከኝ? ምንም አይ ምንም አለ። ልጆች ኑ ተነሱ፣ ቁርስ ደርሷል። በስዬ የምትወደውን ፍርፍር ነው የሰራውልህ። እንደፈራሁት ይቅርብኝ። እኔ በጉ ጋር ደርሼ ልምጣ። በጉን ይዤ ልምጣ። ሳትበላ በስዬ አይደለም ግድ የለም። እንዴ አባ በግ ልትገዛ ልትሄድ ነው? አዎ ልምጣ። አይሆንም። ወይ ምን ችግር አለ በስዬ? አብሮክ ይሄድ። አይሆንም ሂሩቴ። ምን ችግር አለ? ፈጠን ብዬ በጉን ይዤ ልምጣ። እኔ አሁን እሱን ልጎትት በጉን ልጎትት። ፈጠን ብዬ እኔ ይዤ ልምጣ። እናንተ ቀማምሱ እስከዛ ድረስ። በስዬ ወይ ታዲያ ፈጠን አድርግልኝ እሺ። አሁን አፍታም አልቆይ። ያቺ ታዲያ የተለመደችዋን እቺ አትቀርብ። ኧረ አይደለም እንዴ እንዳትሄድ ወደዛ እንዳትል እንቅፋት እንዳይመታ ቶሎ ናልኝ። የምን እንቅፋት? አሁን እንዲህ ያልከውና ዝኔም ቤት አሰበሽ ነው አይደል? ምንድን ነው ሂሩቴ? በአመት በዓል ምድር ለምን ትነጅሽኛለሽ? በጠዋት ለምን ዘጋያለሁ? አሁን እኔ ምን ልሰራ ነው ዝናቡ ቤት የምገባው? አደራክን በስዬ። እኔ ጭንቅላት የለኝም እንዴ? በዛ ላይ እንግዶች ጋብዘን ሰው ጠርተን። ጎሽ በስዬ በቃ ማታ ነግሬሽ የለም እንዴ? የዚህን አመት እቅዴን ወለም ዘለም የለም። ኖ ስህተት ኖ። ቶሎ በስዬ ጎሽ። አሁኑኑ እሺ ልጆች ተነሱ፣ ቁርስ ብሉ። ተነሱ። ምን አልከኝ? መጣ እንዴት አባቱ ነው የሚጣፍጠው ይሄ ድራፍት። አንድ ልጅ ገብ እንዴ ከልኳ ያልፍ። ዘኔ አንድ ድራፍት ድገመኝ እባክህ። ሁለት አድርገው፣ ሁለት። ምን አባቱ ጎሽ ጠጣ በስዬ አሉ። ይቺ ብርጭቆ ትፈልጋለች። አየህ እንዴ በግ ሊገዛ ወጣ አልተባልክም እንዴ? ልገዛማ ነው የወጣሁት። ይሄ በር ላይ የቆመ ያንተ ነው? ኧረ እኔ አይደለም፣ እሱማ የዝኔ ነው። ለነገሩ ዋጋውን ለመድፈር አንድ ሁለት ማለቱ ተገቢ ነው። ዝኔ እስኪ ለእኔ ማን ላንጣልኝ?
ደግሞ ድራፍቱ የተለየ ነው። ጣፍጣል በጣም ጠጣ የበስዬ በጉ ቶ ማለት እኔ እጅ አመጣልሃለሁ። ምን ችግር አለው? እሄዳለሁ፣ እመርጣለሁ። ከዛ በስልኬ ፎቶ ስልኬ ለካ ፎቶ የለውም። በሌላ ሰው ስልክ ፎቶ አስነስቼ እልክልሃለሁ። ታያለህ፣ ትመርጣለህ። ወዲያው እዛው ላይ ትራንስፖርት አደርጋለህ። በጉድ ይዤ እመጣለሁ። እውነት አለቀ። እውነት ታዲያስ መለኛ ሆነሃል። የዚህ አዲሱ ዓመት እቅዴ የዋ ሩሩ ወደ ባሻ መሆን ነው። ደባሻ የሚለው ብቻ ተው። ግድ የለም መስዬ፣ እያየን ልንጨምርም ልንቀንስም እንችላለን። ተነስ ሄድኩኝ። ይቅና። አሜን ይቅና። አሜን አሜን። ሙሌ ዝኔ አምጣ እንጂ አምጣ። እሺ በሴ ሂድ። እሺ ዝኔ ና እንጂ ና እባክህ ጨምርበት እንጂ ድምፅ ጨምርበት። ኧረ ድምፅ ጨምርበት። ባል አይደል? ምንድን ነው የምትንቀጠቀጠው? ኧረ ምን አይተሃል? ውጪ ምንም ያው በስ ያው ስራ ላይ ሆነ ያው ለምን ስራ ሙሌ የልባ ድረስ የኔ ምንድን ነው አንተ ደግሞ 10 ቀንሳ 10 ጨምር ሂድ አንተ ተነስ። ኧረ ተነስ እንደው ስለ ጉልበት አምላክ። ሄሎ ሂሩቴ ወዬ እየመጣሁ ነው። ምን አባቴ ላድርግ? በጉ እኮ ነው ያስቸገረኝ። አልሄድ አለ ብታዩ ምን አይነት ልግመኛ እንደሆነ። ኧረ ተው ተነስ አንተ ተነስ ሂድ። እንትኑ ነው ሻጩ ነው የበጉ ባለቤት ሊሸኘኝ መጥቶ አስቸጋሪ አመለኛ። ግማሽ መንገድ ላድርስ ብሎኝ ነው። ቆንጆ በግ ነው የገዛሁት። ቆንጆ እውነት እንደው ካመሉ በስተቀር ትወጂዋለሽ ሂሩቴ። እሺ እየመጣን ነው። እሺ ሂሩቴ፣ እሺ እየደረስን ነው። እሺ ቻው። ይቅርታ ዝኔ፣ ተሰብረው እንዴ? አንተ አላወኩም። በቃ ጨምሮ አልጨምርም። ና ጨምር ዝኔ። ይኸው አንተ በዓመት በዓል ምድር አትልከፈኝ። ና ጨምርልኝ። ሞሌ የኔ ጌታ ሞሌ እየመጣ ነው። ምን ሆነ ነው የምታለከለው? ደከመ? ጎሽ ሩጣ። ምን ትሆናለህ? ሩጥ ጎሽ። በቃ ቶሎ ይዘው ነው። ቶሎ ይዘና። እሺ ለምን ነው የምትጮኸው? ምኑን ነው ያዙልኝ የምትለው? አንተ አንሰህ ነው እንዴ? ሄሎ ሙሌ፣ ይሄ ልጅ ጉድ እንዳይሰራኝ ብቻ ከልኮ ያልፍ። ዘዴ ጨምርልኝ እስቲ ጨምር። ሙሌ ምን ሆነ ነው? ለአንድ በግ ነው እንደዚህ የምታለከልከው? አትናገርም እንዴ? በሴ ወይ በጉ ምን ሆነ? አስቸገረ? ናቁጭ አመለጠ። ወዴት ነው የሚያመልጠው? አላውቅም፣ ብቻ አምልጦኝ ጠፋ። እየቀለድክ ነው አይደል? ተው እንጂ በሴ፣ በዚህ ሰዓት እቀልዳለሁ? እንዴት እቀልዳለሁ በዚህ ሰዓት? እና በጉ ጠፋ ነው የምትለው? አዎ ጥፍት። አቤት ጉዴ! አቤት ቅሌት! አቤት ውርደት! አሁን ሂሩቴን ምንድን ነው የምላት? እንጃ። ምን አባቴ ነው አንተ በድን አላሰርከውም ወይ? በደንብ አልያዝከውም ነበር? ኧረ አስሬው ነበር በስቴ፣ በደንብ አስሬው ነበር። ግን መንገድ ላይ እየሄድን ገመዱ አንገቱን አነቀውና ሲያስጨንቀው ለምን በጸባይ በስምምነት ተስማምተን ፈትቼው ለምን አይሄድም ብዬ ለቀጥታ
ያው የአዲሱ ዓመት እቅዴን ታውቃለህ። የዋህ ሩሩ ወደ ባሻ መሆን ነው። በጉ ደግሞ አላወቀም። ፈታኸው ሄደ ጠፋ። አዎ ያው በግ አይደል እንዴት ያውቃል? ስለዚህ በቃ ተመስገን ነው። የአዲስ ዓመት እቅድህን አሳካ ማለት ነው። አንተ ነው ሆነ እኔ በግ ላይ ነው እንደ እቅድህን የምታሳካው። የአዲስ ዓመት ልቀቀኝ! ኧረ ልቀቀኝ! ሰበብ ይሆንብኝ። ልግደለውና ለሰፈሩም ለቤተሰቡም ውለታ አለዋል። ወይ በሴታው አንተ ቆይ ምንድን ነው ያደረግከው? ኧረ ምንም አላደረኩም። ምንም አላደረኩም ይላል እንዴ? ምንም አላደረኩም። ተወኝ እባክህን፣ ከመሬት ልደባልቀው። ልቀቀኝ! በሴ እንደዚህ አይደለም። ቁጭ ብሎ በመነጋገር ነው የሚፈታው ጉዳዩ። እንዴ ምን ሆነ ነው? እስኪ ቁጭ በል አንተ። ቁጭ በል ቁጭ በል፣ ግድ የለም ቁጭ በል ቁጭ በል። ምንድን ነው በሴ ቁጭ በል እስኪ እባክህ። እሺ በለኝ እስኪ። እንዴ በሴ ምንድን ነው የተፈጠረው? ምንድን ነው ያደረገ? በቢዞ ሊመጣ ነው ሄደው አላልኩም እንዴ? ትራንስፈር ሳደርግ አላየህም እንዴ? ላይ ነበር። ታዲያ ምን የማይረባ በግ ይዞ መጣ? ወይ የማይረባ ለምን ንፍጣም አይሆንም? ታዲያ ምንድን ነው ያደረገው? ጣለው ሙሌ በግን ያክል ነገር ጣልከው? ሆን ብዬ አይደለም ደግሞ እንዴ ጣልከው ብላችሁ ነው እንዴ? ለምን ግፍ ትናገራላችሁ እንዴ? በጉስ እኔን ያደረገኝ ነገር እንዴ? እኔ እሱን ፍለጋ መንደር ለመንደር የተንከራተትኩት። ዝም ይበልልኝ፣ ዝም ይበልልኝ፣ ተው በሴ ዝም ይበልልኝ። አይናገር፣ ዝም ይበል አንተ ዝም። ጉድ ነው የሰራኝ። ምንድን ነው የምለው? እስቲ አሁን ለሂሩቴ ምንድን ነው የምለው? ምንድን እንግዳ ጠርታለች፣ ተዘጋጅታለች። ይሄ ነው ሆኖ ሰራኝ። እሷ ናት። መፍትሄ አምጥተን ትደውልልሃል። ችግር የለም። ምን መፍትሄ ያለው? እኔ አስባለሁ፣ እናስባለን። የስራህን ይስጥ መቼ የስራህን ይስጥ እንጂ በሴ እኔንም ተረዳኝ እንጂ ምኑን ድፍን መሆንክን ጎደሎ መሆንክን ነው የምረዳው። ነገር አብረን ነው። እሺ ዝም አሰኝልኝ፣ ዝም አሰኝልኝ። አንተ ዝም በል፣ ዝም በል በሴ። አሁን እኔ የምሰሙ ከሆነ አንድ መፍትሄ አለ። እሺ ጥሩ መፍትሄ አለ። እሺ ምንድን ነው? ሀሳቤን ትቀበላላችሁ? ወደን ነው እንዴ? ምንድን ነው የምናደርገው? ከተስማማን የኔን በግ አይተኸው የለ ይዘህ ወደ ቤት ትሄዳለህ። የኔን በግ ይዘህ ወደ ቤት ትሄዳለህ። አንተ አትፈልገውም እንዴ? እንዴ እፈልገዋለሁ። ታዲያ እኔ ይዤ የምሄደው ታዲያ እንዴ ትመልሰዋለህ። የሚመለስ እኮ ነው። የሚመለስ ምን ዋጋ አለው? ካልሰጠኸኝማ ምን ዋጋ አለው? የለም ግድ የለም። ይኸውልህ እኔ መፍትሄ አዘጋጅቼ ነው። ይኸው በጉን ይዛችሁ ትገባላችሁ። ከዛ በኋላ ቤተሰቡ በሙሉ ሁሉም እስከሚያዩ የተወሰነ ሰዓት ታቆዩታላችሁ። ታስሩትና ከዛ ገመዱን ብጥስ ታደርጉና ወይ ሙሌ ወይ አንተ ታቀብሉኛላችሁ። ከዛ ማለት በጉ ጠፋ ብላችሁ ከወጥ ተባለ። ያን ጊዜ ይሄ ነገር ባትበት ገብታ የሆነ መፍትሄ ታመጣለች። አለቅ በቃ። በሴነ ጸሎና ሙሉ ቀንስ ነጸሎና ዝኔ እንደዚህ ተንኮለኛ ነህ እንዴ? ለአንተው ብዬ ነው። ያበደ ሐሳብ ያሳብድ አባቴ አምላክ። ዝም ይበል፣ ዝም በል። ተው በቃ ተው በቃ። አሁን ጸብ ምንም አይሰራም። ይልቅ በሴ ምን አስበክ? ምን አስባለሁ? እንሞክረው እንጂ ዝኔ ሌላ ምን አማራጭ አለኝ? በቃ ተነሱ በጉን ላሲሉ በቃ ተነስ 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 በጭቆ ምን እሺ ሰማህልኝ አይደል? ጉዴን ሙሉ ቀን እንዴት ጉድ እንደሰራኝ ሰማህልኝ አይደለ? ደግሞ እኮ በዚህ ዓመት ምንም አይነት ስህተት አልሰራም ብዬ እኮ አቅጄ ነበር። እስቲ አስበው አሁን አይበለውና ሂሩቴ ይሄንን ብትሰማ ዓመቱን ሙሉ በእቅዴ ልክ እንዳልሆንኩ ስትሳለቅብኝ ነው የምትኖረው። በዛ ላይ በዓሉ እኛ ቤት ካልሆነ ብዬ ይሄ ሲፈጠር የምን ተስኖት አሽሙሮች ሰለባ ሆንኩ ማለት ነው እኮ ዓመቱን ሙሉ። ስለዚህ እንደምንም አንዴ በጉን አይተውት ወስጄ ወደዛ ለዚህ ነው ይመልስለታለሁ። ከዛ በኋላ ጠፋ ብሎ የሚያዝንልኝ እንጂ የሚያዝንብኝ አይኖርም ማለት ነው። ወይ ሙሉ ቀን ግን ሜዳ ሬስቶራንት ቤተሰቦች መታችሁ ላበረታችሁን፣ አይዟችሁ ላላችሁን ሂሩቴ እንኳን አደረሳችሁ። ስታምሩ መጣህ አይደል? አቆዩ እንዴ?
እንደሄድኩ እኮ ነው የጀመሩት። ተው እንጂ ጎሽ፣ በቃ ግባና ታጠብሽ። እሺ ምሳ እንበላለን። እሺ። በሲ ደግሞ እንዴት ቆንጆ በግ ነው የገዛኸው? ወደድሽው? አባዬ ራሱ ሲያደንቅ ነበር። ኧረ ቆንጆ በግ አዩት እንዴ? ጥሩ ነው። በስንት አገኘኸው? ምኑን? በጉን ነው። እኔ እንጃ። ወርቃውን ያገኘው? ለምን ወርቆ አገኘዋለሁ እና እንዴ ምን ያደርግሎታል እርሶ? ውድ ነው፣ በጣም ውድ ነው። እሳት ነው። በነግራቸውም አይገዙትም እኮ ዝም ብሎ ለወሬ ነው። ጥሩ መራጭ ነኝ አይደል? ለዘንድሮ ዓመት በዓል ተሳክቶልሃል። በቃ እንግዲህ መመለስ ነው የቀረኝ። ምን አልከኝ? ምን አልከኝ? አይ አንቺ ያጨራርሽም ወይ? ቶሎ ቶሎ ጨራርሻለሁ። በቃ አሰግድዬ ዱለቱ እንደሚሆን አድርጊ። አዎ ስጋውንም ክትፊላት። እሺ ትንሽ ነው የቀረው። ማየ ስጋውንም ክትፊላት። ወይ በስዬ ከየት አግኝተሽ ነው? ምን ዱለት? ከበጉ ነው በስዬ። ምን ነካ? ሳይታረድ ታረደ እኮ። ወይ በስዬ አልነገርኩም ለካ። አንተ ስትቆይብኝ ጊዜ እኮ አባዬን አሳርድልኝ። ለምን ማን አለ? ለምን እንዴት 12 ቀልበው ነበር እንደገዛ አይደለማ። ምንድነው ታዲያ እንዲመጣደፍ? ምንድነው የሚያጣድፈው? ምን ማለት ነው? እስከ መጣጥ ጠብቁኝም እንዴ? ነፍስ ለማጥፋት ምንድነው እንደዚህ መሽቀዳደም? ምንድነው አልገባኝም። ምንድነው በጋድ ሊታረድ አይደል የተገዛው? እና ምን አይደለም። ምን አልጠብቁኝ ሂሩቴ። ምን አለ እኔ እስክመጣ እንኳን ብትጠብቁኝ። እኔ መባረክ የለብኝም እንዳባወራነት ሂሩቴ። ወይ በስዬ ደግሞ በቃ አሁን አንዴ ታረደ። መቼም መልሰን ነፍስ አንዘራበት። ምንድነው የሚያንጠለቅለው እንደዚህ? እንዳመት ባል ምን ያደለው እንደ ገዛውት አመት ባል ምድር ምን ያነጫንጭላል? እንዴ ታረደ አባዬ ያረዳው አንተ። በቃ አይ እንግዲህ ተው በስዬ። እንግዲህ ሰው አትረብሽ። በአመት ባል ምድር ትነጫነጭ። ግባና ተጣጣው አልኩ። ምን ታጣብኩት እንዴ? ማን እንኳን አብሮ አደረሰ። እንደምን አላችሁ? እንኳን ለአዲሱ ዓመት አደረሳችሁ። እግዚአብሔር ይመስገን አለ። በሲ አንዴ ነው አንዴ ነው በሲ አንዴ ነው አይደል? ፈልጊ በሲ በሰላም ነው? ችግር ተፈጥሯል ዝኔ። ግድ የለም ችግሩን በኋላ ትነግረኛለህ። እኔ አሁን በጉን ይዤ የሚመጣሁት በጉ ላይ ነው ችግር የተፈጠረው። በጌ ምን ሆነ? አረዱት። አይ ቀልድ እኔ ውጪ ነበርኩ ዘገየ ብለው እሳቸው ተንቀልቅለው አረዱት። እንዴት እንደዚህ ጉድ ታደርገኛለህ? አይደለም እንደዛ አይደለም። ያለ እኮ ነው መሸነፍ። እንትን እኮ ነው ጌም ዕጣ ተወዳደረንና እሱ ተሸነፈ። መሸነፍ አይወድም ዝኔ። ለዛ ነው የሚጮህ። ምንድን ነው የሚያስጮህ? በዚህ ትሰማኛለህ? ቤቱን ክፍት አድርጌ አሁን ዘጋግቼ እመጣለሁ። በጌን ነው ፈልጉኝ። ሌላ ነገር ምንም አልፈልግም። ታዲያ እኔ በዚህ ሰዓት ምን ማድረግ እችላለሁ? እንዴትም አድርገህ በጌን እፈልጋለሁ። በቃ ጠብቀኝ። ነግሬሃለሁ። ተዘጋጅተህ እንዴ ወዴት ሊሄዱ ነው? እርሶ ደግሞ መጣሁ አልኩሽ። እዚህ ደርሼ ወጣሁ። አይ ምን ነው ልጆች አይላኩሎትም? መጣሁ አልኩሽ። መጣሁ። ኦሆይ ጉድ! አባዬ እንኳን አደረሰ። እንኳን አብሮ አደረሰን። እንኳን አደረሳችሁ ቤተሰቦቼ። እንኳን አደረሰ ልጄ። ና እስቲ እዚች ጋር ቁጭ ና ሙልዬ። መጣ ተነስ። እዚህ ሁሉ ጉድ ውስጥ የጨመርከኛል። ምን በጉን አልወሰድክለትም እንዴ? ለዝኔ ምንድን ነው የምወስደው? ከየት ነው የምወስደው? አባት አረዱታል። እኔን ልጄን ምን ነው? ኧረ ውሃ አምጡ፣ ውሃ እስኪ አምጡ። ልጄን ምን ነው? ደህና ነኝ እማዬ፣ ደህና ነኝ። ወይኔ ልጄ፣ እዚህ ሁሉ ጉድ ውስጥ የከተትከኝ አንተ ነህ። እሺ አሁን ምን ተሻለ? እኔ ምን አውቃለሁ? እናንተ ልጆች ምን ሆናችኋል ዛሬ? ደህና አይደላችሁ? ደህና ነን ማዘር፣ በጣም ደህና ነን። ምን ሆናችኋል? ኧረ ምንም አልሆንም። እንዴ ሙሌ መጣ እንዴ? አዎ ከተባለ አባዬስ ሴት ሄደ? መጣው ብሎ አሁን ወጣ ወይ? ምሳ ቀርቦ አይደለም እንዴ? በስዬ ደግሞ አንተ አትቀይርም እንዴ? እስካሁን ምን ትሰራለህ? ምን ሆናችኋል ዛሬ? እሺ ዲስክ ግባና ቀይር አልኩ። አይ እንኳን አደረሳችሁ። እንኳን አደረሳችሁ። ምን ነው ዝኔ በዚህ ደረጃ ያዳርሳል እንዴ? ደግሞ በዚህ ልንካሰስ
ምንድነው እርሶ ደግሞ ተው ምን ተፈጥሮ ነው በሲ ይሄ ምን መካሰስ ነው? ይኸውልሽ ሂሩቴ ምን መሰለሽ ቆይ ሂሩቴ እርቦናል እንጂ ቶሎ ባዘጋጅ እንጂ ገበታው በራት ተገልኝና እሺ ባመት ባል እሺ ሂዱ መጣ ምንድነው ያላለው ዝም ብለህ ተቀባጠር የበጉን መግዣ ለዝናቡ ሰጥቼዋለሁ ዝም ብለህ ባሉን አክብር እርሶ በምን አወቁ ስታሽከሽከው ስምቼ ነው አሁን ዝም ብለህ ባሉን አክብር ነው የምልህ የሚገርም ነው አደገኛ ሰው ነው በጣም አመሰግናለሁ ከጉድ ነው ያወጡኝ ላንተ ስላደለም ልጄ በዓሉ ደስ ብሏት እንድትውል አስቤ ነው ላንተ አይደለም ይሁን እንደ ዛሬ በህይወት ቁም ነገር ሰርተው አያውቁ አመሰግናለሁ አባዬ ኑ እንጂ በሲ እነሱ ምን አደርጋለሁ ደግሞ ኧረ ግድ የለዎትም እኔ አንድም ቀን ጋሼ ምን ተስኖት